እርጅና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞት የሆነ ላይፍ ሊቨርፑል አረ ተመለስላ አይመለስ እንግዲህ ልጅነት አይሆን ሊቬ ለጠፉሽ ሰጡሽ ዲበክ እንደው ምን አይነት ቪዲዮ እየሰራ ይሆን በእናታችሁ በቃ ወይ አሰልጣኝ ቀይሩ አለበለዚያ ቀጣይ ዓመት ቻምፒዮንስ ሊግ ከባድ ነው የሚሆነው ቼልሲ ከታች በጣም እየጠበቃችሁ ነው እናንተ 4 እና 9 ላይ ትቆያላችሁ መሰለኝ የአያት ልጆች ናቸው አብዛኛው የሊቨርፑል ደጋፊዎች እየተባለ ነው እንዴ ሊቨርፑል ዘንድሮ ምን እየሆነ ነው በጣም እያቀበለ ነው እንዴ ልጁ የማን ነው ቢባል የማን ነው ልትሉ ነው እንደዚህ አቀብላችሁ ለማንኛውም ለአንድ ሳምንት ስማችሁ 4 እና 9 ነው ይመቻችሁ ራሳቸውን ይወጥ በስትክክል ሳይመሩ የሰው ጨዋታ ላይ ፊት ተበላው አይቋጥሩ አሮጊቷ አብሬሽ ወል እኩያስ መሰልኩሽ እንዴ እኔ ሁለተኛ ላለመሆን ሚዜ ላለመሆን ምቋጥር አንቺ ዶክተር ለመግባት ምናምን ምትርመጨመጪ I'm fly in the sky you walk alone on the earth you understand ገቢቶ ኖ ገቢቶ በቃ ምንም ማድረግ የለም እሺው በቃ ማለት ነው እሺው አይዞን ለማለት ነው እንግዲህ ባው የሚለው ንግግር በስተክክል የሚያሟላ ስራ እየሰራ እንደሆነ አሁን አረጋግጠናል ያራዳ ልጆች ለምን ሹሩባ አሰልጣኝ ምን እንደሚያደርግ አልገባኝም እስካሁን ድረስ እሱም ሆነ ኮዲ ጋክቦ እየሰሩ ያሉት ስራ ለብራይተን እንጂ ለሊቨርፑል አይመስርም እጅግ በጣም ግራም ያጋባ ነው ኢኪቲኬ ተቀይሮ ወጣ ከዛ ሊቨርፑል ፎርሙን አጣ ያራዳ ልጆች አተቀጠምኩ ብቻ ምን አለፋ ነው ምልህ እዛ ሲሄዱ ይሄዳሉ የሰፈር የመንደር ጌም አረጉት እዚህ እንኳን አበባዮሽ ሜዳኛ ከዛ በላይ እንጮታለን ያራዳ ልጅ ምንድነው ጉዱ ምን እየተከናወነ እንደሆነ አይታወቅም ማለት ነው ተከታታይ ቶፕ 4 ውስጥ መግባት አልፈልግ በፍጹም እንዳታስጠጉኝ እኔ ፍላጎት የለኝም እያለ ነው አረ ክረምቱ ላይ ያወጣው ወጪ ተው ወደ ኋላ መለስ ብላ አስበው ጎቤው አረ ልብ በለው ያራዳ ልጆች ለማንኛውም ይሄ በውስጥ የተላቅ ቴና ግራሱ ሳይሆን የቀረም አይመስለኝም ያራዳ ልጆች አረ እንደውም የፕሮማክስ ነው ግራም ያጋባ ነው ምል ብቻ ጨጓራቸውን ልጦ ፈጀው ነው ምል ሌላ ነገር የለውም ምንም ጥያቄ በሌለው መልኩ ሊቨርፑል ራሱን እያሸሸ ነው እሱና ቼልሲ ወደ ኋላ ሆኗል ሩጫቸው እስቲ ቼልሲ ማታ ይጮታል አብረን ምን መለከቱ ይሆናል ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ይመቻል ባሉ ጠጁን ቅዱት አምጡት በብርሌ ጊዜው የወጣት ነው ዞር በል ሽማግሌ ምን ለአንድ ብቻ አሸነፍክ ብራይተን በገለባ አጥሎ ምን ሽማግሌ ነገሩ ሽማግሌም በሽማግሌ ነው በሚለው በዊልቤክ ጎሎች ማለት ነው ጠቅ አደገኛ ቡድን እንደሚደግፍ ሰው ማንቸስተር ዩናይትድ አጨውጣ ዘፈን በዘፈን ይሄው ነጥብ ጥዬ ምናምን ነው የመጣው ትናንትና እንደገና 1 ነጥብ ከፍ ብያለሁ 1 ነጥብ ካንተ ከፍ አለ ሽማግሌ አትደርስብኝም ያለውን ከዚህ በኋላ ያለውን ቀሪ ጨዋታ በሙሉ ቢሸነፍ አንተ ከኔ ተሽለ በደረጃ አትጨርስም ሼባው ቆይ ሊቨርፑል ነው ሲመራ የነበረው ወይስ ብራይተን እኔ ምንም ያልገባኝም ምን አይነት ወንድ ቡድን ነው እንዴ እየመራ ለሶስተኛ ጎል ነበር ሲጮት የነበረው ሊቨርፑል እየተመራ ግን የብራይተንን ኢንቴንሲቲ መቋቋም አቅቶት ማለት ነው በቃ ሚድ ብሎክ ላይ ቆሟል እና ለሶስተኛ ጎል ይጮት የነበረው ብራይተን ነው ማለት ነው ደጋግሞ የጎል ሙከራ ሲያደርግ የነበረው ሁላችንም ተነስተን ለብራይተን አንዴ እናጨበጭባለን ሊቨርፑል ብራይተን 2-1 እየመራች ገና ለሶስተኛ ጎል የሚጫወትብሽ ቡድን ምንድነው ለማንኛውም ቶፕ 4 በጣም ጋራንትድ ነው ለኛ ያው የእንግሊዝ ክለብ ጥሩ ላይ ነው እስካሁን ጥሩ ፖይንት አላቸው 6ኛ ቲም ሊጨመር ይችላል ቻምፒየንስ ሊግ ላይ ግን ተጨመረም አልተጨመረም ቶፕ 4 ጋራንትድ ነን ምንም መቼስ ሊቨርፑል በብራይተን 2-1 እየተመራም ለሶስተኛ ጎል መጫወት የማይችል መቋቋም ያቀተው ቡድን መቼስ ከኛ ተሽሎ ቶፕ 4 ይጨርሳል